ይህንን ስታዩ ማት እዚህ ይላቸዋል። እኔ ይህን አርም ባንድ ስመለከት ለአንድ ሰው በልክ እንደተሰፋ አስብና እሱ ወደ አእምሮ ይመጣል። በሱ ግራ እጅ ላይ ስመለከተው እውነተኛ መሪ እጅ ላይ እንደተገኘ ይሰማኛል። እግር ኳስን የሚጫወትበት መንገድ እኔ የሚያስደስተኝ አይነት ባይሆንም ቡድኑን የሚመራበት መንገድም ሆነ የሚከፍለው መስዋዕትነት ከኔ የምንጊዜም ምርጥ የተከላካይ መስመር ተጫዋቾች መሃል አንዱ እንዲሆን አስችሎታል። ምርጥ 11 ስራ ብባል እንኳን ይህንን መሪነት በመፈለግ በመሃል ተከላካይ ላይ ከአሌክሳንድሮ ኔስታ ጋር የማጣምረው እሱን ነው። በምዕራብ ለንደኑ ስታንፎርድ ብሪጅ ስቴዲየም ላይ ለዓመታት በጉልህ ተጽፎ ከሚውለበለቡ ምስሎችና ጽሑፎች መሃል አንዱ እንዲህ ይላል፣ ቦርን ኢዝ ዘ ኪንግ። አዎ ንጉሱ ተወልደዋል። ከመወለድም አልፎ በቼልሲ ቤት በሚገባ ነግሷል። በሰማያዊዎቹ ማሊያ ዘመን ተሻጋሪ መቼም የማይረሱ ዓመታትን አሳልፎ ስሙን በደማቅ አጽፏል። ለኔ የዚህ አርም ባንድ ልኬት የሆነው እንግሊዛዊ የቀድሞ የቼልሲና የእንግሊዝ ብሔራዊ ቡድን አምበል ጆን ቴሪ